ይህ አዋዜ ነው። ደቡብ አፍሪካ የእጇን ማግኘት ጀመረች። ትናንት ሞዛምቢካውያን የደቡብ አፍሪካ የሆኑ ተሽከርካሪዎች ላይ የድንጋይ ውርጅብኝ አውርደው ነበረ። የአህጉሪቱ መንገድ መሪ ግዙፏ ናይጄሪያ የደቡብ አፍሪካ ኩባንያዎች በሙሉ ሊዘጉና እንደዛ ገንዘብ እንዳላካበቱ ሁሉ ኮቴ መናና ደረቅ ሆነው ከሀገር ሊወጡ እንደሚችሉ አስጠንቅቃለች። አዲሱ ፕሬዝደንቷ ቡሃሪ የአፍሪካ ሕዝብ ብዛትና የኢኮኖሚ በላይነት ፊት መሪ የሆነች ሀገራቸውን ቁጣ ከመቀበል ለመዳን ደቡብ አፍሪካ 48 ሰዓት ነው ያላት በማለት ማስጠንቀቂያ ሰጥተው ነበረ። ደቡብ አፍሪካም ጎማ የተደረገበት ጥይት የሚተኩሱ ፖሊሶችን ወዲያው አሰማራች። እስካሁን ደፍረው መንገድ ላይ ቀጥቅጠው የገደሉት ናይጃ የለም። የኢኮኖሚ እድገት ሲባል እንደዚህ ነው የሚገባል፣ የሚያስከብርና የሚያሽቆጠቁጥ። በሌሎች የደቡብ አፍሪካ ኤምባሲዎች በመላ አህጉሪቱ ማለት ነው የተቃውሞ ሰልፎች የፋሙ ነበሩ። በደርባን በጆሃንስበርግ እና በሌሎች ከተሞች ኢትዮጵያንን ጨምሮ 6 አፍሪካውያን ተገድለዋል። ከ5000 በላይ ተፈናቅለዋል። ሱቆች ተዘርፈዋል፣ በእሳት አመድ ሆነዋል። አብዛኛዎቹ ስደተኞች ከሀገራቸው የፖለቲካና እንጀራ ያሳደዳቸው የመከረኛዋ አፍሪካ ቀንድና እንደዚሁም የዚምባብዌና የሞዛምቢክ ዜጎች ናቸው። ናይጄሪያ የ48 ሰዓት ቀነ ገደብ ከተቀመጠ በኋላ ፕሬዚደንት ዙማ ከኢንዶኔዥያ ጉብኝታቸው ሁሉ መቅረት ነበረባቸው። ዛሬ ደርባን ከተሞች ወይም የደርባን መዳረሻ ከተማ ቻትስወርድ ውስጥ ከሚገኙ የአፍሪካን ስደተኞች ጊዜያዊ መጠለያዎች መካከል አንዱ የሆነውን ጎብኝተው ነበር። 1000 ሰዎች የሚይዝ መጠለያ ነበረ። በድንኳን ያሉት አፍሪካውያን ምግብ በእርዳታ እየተሰጣቸው ነው ያሉት። ለመስራት ለመዝናናት ለቀው መውጣት አይችሉም። መኖሪያቸው ክልላቸው ድንኳናቸው ነው። በዚህ መካከል ማላዊ፣ ዚምባብዌ እና እንደዚሁም ሞዛምቢክ ዜጎቻቸውን በአውቶቡስ እየጫኑ እብስ ሲሉ ነበረ። የማላዊ ስደተኞች ቁጥር ትንሽ ስለነበረ ያለ ትዝታቸው በስተቀር አሁን ደቡብ አፍሪካ የቀረ የለም። ለነገሩ ለስደትም ሲመጡ ሰርተው ለመኖር ነው እንጂ መሰረታዊ የኑሮ ችግር ኖረባቸው አይደለም። የዚምባብዌ ግን ከ1.5 ሚሊዮን እስከ 3 ሚሊዮን ይደርሳሉ ነው የሚባለው በይፋና በድብቅ። ሞዛምቢኮች ወደ ግማሽ ሚሊዮን አሉ። የኢትዮጵያን ቁጥርም በይፋ እንዲህ ይባል እንጂ ቀላል እንዳልሆነ እንሰማለን። ሶማሌዎች 50 ሺህ ናቸው ይባላል። አማ ቆረቆሬ በሚለው አስፈሪ ዘር መለያ ስማቸው የሚታወቁትና ሰውና ውሻ በመግደል ልዩነት የማያውቁ የሚመስሉ አጋነን ካልተባለ በማይክል ቴይለር ላይ ከመቃብር ከሚወጡት ዞምቢዎች በላይ የሚያስፈሩ ገዳዮች ያየናቸው በሰሞኑ በቴሌቪዥኑ በየፌስቡኩ ገዳዮች በሙሉ ዙሎዎች ናቸው። የውጭ ሰው ሻንጣን ተሸክመህ ውጣ ያሉት የ11 ሚሊዮን ዙሎዎች ንጉሥ ናቸው። ፕሬዚደንት ዙማም ዙሉ ናቸው። በዛሬው ጉብኝታቸው ወደ ሀገራችን ካሊድን የምትሉ ካላችሁ እንረዳቸዋለን ብለዋል። ነገር ግን አሉ ዙማ፣ የለም እዚህ እኖራለን የምትሉ ደግሞ ካላችሁ መጀመሪያ ግጭቱን እንቆጣጠርና ከዛም በሰላም እንድትኖሩ እናደርጋለን ብለዋል። ይህ ሁሉ ደቡብ አፍሪካዊ አይደለም ሂዱ ጥፉ የሚላችሁ አሉ ዙማ በመቀጠል ጥቂቶች እንጂ። እኛ አካባቢያችን ዜጎች እርስ በርስ በጠላትነት የሚተያዩበት ክልል እንዲሆን አንፈልግም ብለዋል ዙማ። ቀዩ አፍሪካ ግን የዙማ ቃል የሚያረጋጋው አይመስልም። ሀብታሟ ደቡብ አፍሪካ አሁን እነሱና እኛ የሚል ግርዶሽ በመፍጠሯ በመከራዋ ሰዓት በሺዎች የሚቆጠሩ ዜጎቿን ከበደኝ ጎትተኝ ሳትል የተንከባከበች አህጉር የተንከባከቡ ሀገሮች በሁለታ ቢስ ስሜት ተቃጥለዋል። ሌቦምቦ በሚባለው የሞዛምቢክና የደቡብ አፍሪካ ድንበር ላይ መንገድ ላይ ሞዛምቢኮች መንገዱን ለ30 ደቂቃ ዘግተው የደቡብ አፍሪካ መኪናዎች ናቸው ወደ ሀገራቸው ለመግባት ተሰልፈው ሳሉ ማለት ነው በስድብ አልፎ አልፎ በድንጋይ መስታወቶቻቸውን እስከ ማነከስ ደርሰዋል።
እንዲህ አይነት ጥላቻ አሳይተው የማያውቁ ህዝቦች ናቸው። ሳሴል የሚሰኘው የኤነርጂ ኩባንያ ለደቡብ አፍሪካውያን ህይወት በመስጋት ሞዛምቢክ ውስጥ የሚሰሩለትን 340 ደቡብ አፍሪካውያን ወደ ሀገራቸው በጊዜ ሸኝቷል። ነገሩ እስኪረጋጋ እስኪ ካይን ራቅ በሉ ብለው የናይጄሪያ ዲሞክራሲያዊ ምርጫ አሸናፊ ኦል ፕሮግሬሲቭ ኮንግረስ የደቡብ አፍሪካ አምባሳደር ነው ያስጠራቸው። አስጠርቶም ወረቀት ላይ ዝርዝር አስፍሮ ሰጣቸው። አምባሳደሩ ሲያነቡ የናይጄሪያ የኢኮኖሚ ማዕቀብ ሊጣልባቸው ወይም ታሽገው እግር ነቅለው እንዲወጡ ሊደረጉ የሚችሉ የደቡብ አፍሪካ ኩባንያዎች ዝርዝር ነበረ። እዛ ውስጥ ቢሊየን ብሮች አሉ። ናይጄሪያ ከላይ ጽፋበታለች። በ48 ሰዓት ጊዜ ውስጥ ነገሮች ይስተካከሉ፣ ይህ እንዳይሆን የሚል በሚገባ መደመጧን በተግባር አይተናል። ከደቡብ አፍሪካ የሚልኩልኝ ኢትዮጵያን እንደነገሩኝ አሁን አንዳንድ ቦታ ላይ ቡናም ለመጠጣት ሻይም ለማለት የሚያመች ሁኔታ ተከፍቷል። ነገሮች ወደ ኋላ እየቀሩ ሰላም እየመጣ ነው የሚመስለው ብለዋል። የደቡብ አፍሪካ ፖሊስ ጠንከርና በርከት ብሎ ቁጣም ጨምሮ ነው ያለው። አስፈላጊ ሆኖ ሲያገኝ በጎማ የተለበጠ ጥይት እየተኮሰ ገዳዮችን የሚገልበት ሁኔታም ተፈጥሯል። አሁን ደቡብ አፍሪካ ፈጥና የአፍሪካ አምባሳደሮችን ሰብስባ ነገሮችን ለማቀዝቀዝ ብትሞክርም ነገር ግን በፕሬዝደንቱ ቢሮ ሚኒስትር የሆኑት ሰው የተናገሩት ግን እውነቱን የበለጠ ያመለክታል። ጆፊ ራዊምቤ ይሰኛሉ። የአሁኑ ጥቃት ዳፋ በሀገራችን ደቡብ አፍሪካ ላይ በአፍሪካና በዓለም ዙሪያ ያስከትል የሚችለው ማህበራዊና ኢኮኖሚያዊ መዘዝ ቀላል አይመስለኝም ብለዋል። ምክንያቱም በዚህ በዓለም በተንጸባረቀ እጅግ አሰቃቂ ግድያ ያልተበሳጨ የለምና። ደቡብ አፍሪካ የ51 ሚሊዮን ህዝቦች ሀገር ስትሆን በግዛቷ ከ2 እስከ 5 ሚሊዮን የውጭ ዜጎች እንዳሉ ይታመናል። ብዙዎቹ ወገን የአፍሪካ ጥቁሮች ናቸው። የዙሉ ንጉሥ ከተናገሯቸው ንግግሮች በሚዲያ ያልተጠቀሰባቸውና አንብቤ የደረስኩባቸው አንዳንድ የሚያበሳጩ ክፍሎችም አሉት። ሻንጣችሁን ጠቅላችሁ ውጡ ከማለታቸው ባለፈ ይሄ ለነጻነታችሁ ውለታ ውለናል የሚለው ነገር አያዋጣም፣ እኛ በእነሱ ሀገር ሄደን ለኑሮ አልሰፈርንም፣ ቢዝነስ አልከፈትንም የሚልም ይገኝበታል። ዋነኛውን እየሄዳችሁ እነሱን ግደሉ፣ ንብረታቸውን ዝረፉ፣ አንድዱ የሚለው ትዕዛዝ ከኋላው የነጋዴዎችና እንደዚሁም የፖለቲከኞች ስራ ለመሆኑ ምንም ጥርጥር የለውም። ብዙዎቹ ሰው ሲገሉ ያየናቸው የነወዙ ሱሰኞች፣ እንደዚሁም ለምንም ነገር ደንታ የሌላቸው ናቸው። ንከስ ሲባል እንደሚነክስ ውሻ። የቀድሞ የናይጄሪያ ፕሬዝደንት ኦባሳንጆ እንዳሉት ሀገራቸው ናይጄሪያ ለደቡብ አፍሪካ የመከራ ዘመን ለጥቁሮቹና ለአፍሪካ ብሔራዊ ምክር ቤት ማጠናከሪያ በየጊዜው ከ60 ቢሊዮን ዶላር በላይ ሰጥታለች። ኢትዮጵያ ንጉሥ ኃይለሥላሴ ግርማቸውንና ተሰሚነታቸውን ከመዋል አልፈው በዓለም የኦሎምፒክ የእግር ኳስ መድረኮች ሁሉ የነጮችን የአፓርታይድ ስርዓት ሰሚ እንዲያጣ እንዲገለል ግርማ ሞገሳቸውን ሙሉ በሙሉ አውለዋል። ኢትዮጵያ የፋሽስት አከርካሪን የሰበረ አንጸባራቂ ታሪኳን የዘረኞችን ቅልጥም ለመስበር ምን ማድረግ እንደሚገባ ውትድርናው ለኔልሰን ማንዴላ ሀብላ አስተምራለች። የማንነታቸው መሰረት የውሃ ልክ ኢትዮጵያ ትሆን ዘንድም በሚገባ ጀግንነትን አስርጻባቸዋለች። ያመኑት የወደዱት የነጻነት ቀንዲል ሀገር መሆኗን የመሰከሩላት ኢትዮጵያ ናት። በገንዘብም ቢሆን እንደ ሌሎቹ ካላት ሳይሆን እንደ መጽሐፍ ቅዱሷን መበለት ሳይኖራት ሰጥታለች። ይሄ ተመን የሌለው ነው።
የዙሉ ንጉሥ አነጋገር ፍጹም የመሃይም ነው። ደቡብ አፍሪካ አሁን ከገባችበት ማቅ ለመውጣት ያላት አማራጭ ጠንክሮ መስራት ነው። ብዙ ፍልሚያ ማድረግ ይጠብቃታል። የአፍሪቃ ልብ ዳግም ለማሸነፍ የንበርክክ መሄድ ይኖርባታል። አማ ቆረቆሬ ኻምባ እያለ ለነፍስ ግድያ የወጣ አረመኔ ህዝቧን ማሰልጠንና ስራ ማስለመድ አለባት። የሚሰሩ ሰዎችን ማስገደል አይደለም ትክክለኛው፣ ከሚሰሩ ሰዎች መማር ነው ቁም ነገሩ። አማ ቆረቆሬ ኻምባ በአማርኛ ይሄ ዙሉኛ ነው። በአማርኛ ውጣ ባድ እንዳልልህ ማለት ነው።